ከኋላ ግፋ በለው የሚሉ ኃይሎች አሉ። በተለይ በቅርብ የሳውዲና የዩኤኢ መሰንጠቅ ድሮ በጣም አጋር ወንድማማች ሀገራት የሚባሉት እህትማማች አንተ ትብስ አንቺ ትብሽ የሚባሉት አሁን የመን ላይ ከደረሰው ጥቃት በኋላ ክፍተታቸው ሲከፈት ማለት ውስጣቸው ሲከፈት አፍሪካ ቀንድ ያለን ጉዳይ እየተርገበገበ ነው። አሁን ምንድነው ለትግራይ ያለው ኢምፕሊኬሽን ብትለኝ፣ በመጀመሪያ ሁልጊዜ ስናወራ የነበረው የትግራይ ሰራዊት አለ ሱዳን ውስጥ የሚፋለም። ከዛ የኤርትራ መንግስት በተለይ በምስራቅ በኩል ያለውን ሰሜን ምስራቅ በኩል ያለው የራሱ ጎሳዎች ምናምን ያሉበትን ቤንያመር ምናምን አሉ እንትን ቤጃ ሲያሰለጥን ቆይቷል። ሎጂስቲክ ድጋፍ ሲሰጥ ቆይቷል። ለማን ደግፎ? ለቡርሃን ደግፎ ማለት ነው። በቅርብ ጊዜ አርኤስኤፍ የሐሚቲ ጦር የአየር ኃይል በላይነቱን ሲወስድ፣ የድሮን የበላይነቱን ሲወስድ አውሮፕላኖች ተነስተው የጦር አውሮፕላኖች ኤርትራ ገብቶ ተጠልለዋል። የማን የአልቡርሃን መቀሌና ከአዲስ አበባ ያለው የቃላት መወራወር ወደ ጥይት እርሳስ ወደ መወራወር አምርቷል። ይህን ተከትሎ እንግዲህ ፍጥጫዎች አይለው ውጊያ ተከፍቷል። ወደ ፉል ስኬሉ ገና አልተቀየረም። የመቀየር እድሉ ግን እጅግ እየሰፋ መጥቷል። በተለይም የድሮን ጥቃቶች ተደጋጋሚ እየተፈጸሙ መሆናቸውን ተከትሎ እንግዲህ ወደ ፉል ስኬሉ የመቀየሩ ነገር እርግጥ ይሆናል። እንግዲህ ዝግጅት ክፍላችን መረጃዎችን እያሰባሰብን ነበር። እዚህ ጠለምት አካባቢ ምንድን ነው ያለው፣ ወልቃይት አካባቢ ምንድን ነው ያለው የሚሉ መረጃዎችን እያሰባሰብን ነበር። ህወሓት ከአጭር ርቀት እስከ መካከለኛና ረጅም ርቀት የሚወነጨፉ መድፎችን እንደዚሁም ተጨማሪ ኃይል እያንቀሳቀሰ ይገኛል። በምስራቅ ጠለምት ደግሞ ዛሬ 3ኛ ቀኑን ያስቆጠረ በከባድ መሳሪያ ጭምር የታገዘ ውጊያ እየተደረገ እንዳለ ሰምተናል። ከዚህ በተጨማሪም የአየር በረራ ከተቋረጠ 3ኛ ቀኑን ይዟል። መንግስታዊ የመብት ተቆርቋሪ ድርጅት ኢሰመኮም ግጭት መቀስቀሱን አምኖ ሁለቱም ኃይሎች እንዲታቀቡ ጥሪ ያቀርባል። የአፍሪካ ህብረትም ዝምታውን ሰብሯል። አንድ የአሜሪካ ከፍተኛ ምክር ቤት አባልም እንደዚሁ ግጭት እንዲቆም ጠይቀዋል። እንደተፈጸመ ታስታውስ ከሆነ ለ4 እና 5 ወራት ያህል ጀነራል አብርሃ ድንኩል የሚመሩት ጦር አልገባም ነበር። ስምምነቱን አልቀበልም ብሎ እንትን ራሱ መጨረሻ ላይ በገቡበት ወደ በረሃው እዛ ራሱ ቆይቶ ነው የለቀቁትና እነዚህ ጀነራሎች አሉ አንድ በለኝ ቂም የቋጠሩ በጣም ድንፋታ ላይ ያሉ ጀነራሎች አሉ። ምን ብያለው? የመጀመሪያው የፕሪቶሪያው ስምምነት አለመቋጨቱ አለመተግበሩ አለ። ቂም የቋጠሩ ተዋርደናል ያሉ ስማቸው የገነነ የነበረ በትግራይ በ17 ዓመት ትግል የገነነ የነበረ በኋላ የማዋረድ ስሜት የሰማቸው ጀነራሎች አሉ። ፐርሰናል ነው የነሱ። ስለ ትግራይ ህዝብ ምናምን አስቡ አይደለም፣ ፐርሰናል ቂም። እኛ ሁርሶ እዚህ ሀየሎ ማሰልጠኛ ጣቢያ ምናምን ስናስተምራቸው የነበሩ ልጆች እንዴት ያጠቁናል ወይም እንዴት ያሸንፉናል የሚል ቂም የያዙ ፐርሰናል ቂም የያዙ ጀነራሎች አሉ። ህዝቡ ምን ይሆናል ምናምን ካልኩሌሽን የለም እነሱ ጋር ማለት ነው። ሲተናኮሱ የሚሉት ለዚህ ነው። ሁለተኛ ይሄ ያለ ለምን ተጀመረ አሁን ላልከኝ። ሶስተኛ ከኋላ ግፋ በለው የሚሉ ኃይሎች አሉ። በተለይ በቅርብ የሳውዲና የዩኤኢ መሰንጠቅ ድሮ በጣም አጋር ወንድማማች ሀገራት የሚባሉት እህትማማች አንተ ትብስ አንቺ ትብሽ የሚባሉት አሁን የመን ላይ ከደረሰው ጥቃት በኋላ ክፍተታቸው ሲከፈት ማለት ውስጣቸው ሲከፈት አፍሪካ ቀንድ ያለን ጉዳይ እየተርገበገበ ነው። አሁን ምንድነው ለትግራይ ያለው ኢምፕሊኬሽን ብትለኝ፣ በመጀመሪያ ሁልጊዜ ስናወራ የነበረው የትግራይ ሰራዊት አለ ሱዳን ውስጥ የሚፋለም። ከዛ የኤርትራ መንግስት በተለይ በምስራቅ በኩል ያለውን ሰሜን ምስራቅ በኩል ያለው የራሱ ጎሳዎች ምናምን ያሉበትን ቤንያመር ምናምን አሉ እንትን ምንድን ቤጃ ሲያሰለጥን ቆይቷል። ሎጂስቲክ ድጋፍ ሲሰጥ ቆይቷል። ለማን ደግፎ? ለቡርሃን ደግፎ ማለት ነው። በቅርብ ጊዜ አርኤስኤፍ የሐሚቲ ጦር የአየር ኃይል በላይነቱን ሲወስድ፣ የድሮን የበላይነቱን ሲወስድ አውሮፕላኖች ተነስተው የጦር አውሮፕላኖች ኤርትራ ገብቶ ተጠልለዋል። የማን የአልቡርሃን አውሮፕላኖች እንዳይመቱ ከአርኤስኤፍ ሸሽተው ኤርትራ። ስለዚህ ፊት ለፊት አለችበት ኤርትራ። ሁለቱ በቂ ምስክርነት ነው። ስለዚህ ኤርትራ ከቡርሃን ጎን ነች። የትግራይ ኃይል አለ እዛ ለቡርሃን የሚዋጋ። ሪሰንትሊ ምን የሚል መረጃዎች መውጣት ጀመሩ? ቤንሻንጉል ጉሙዝ ውስጥ በተለይ አንደኛው ወደ 7-8 በረራዎች ተመዝግበዋል። ይሄ ምን ራዳር የሚባል አለ አንድ ቁጥጥር የሚያደርግ። በተለይ አንደኛው እርግጥ የሆነ በረራ የተካሄደው ወደ ቤንሻንጉል ጉሙዝ። እዛ ዩኤኢ ቤዝ መስርታለች። ታጣቂዎች ቅጥረኞች እያሰለጠነች ነው። በኢትዮጵያ መንግስት ፈቃድ ነው የሚባለው የሚወጡ ዜናዎች። ከዛ ያ ጦር ማንን ሊደግፍ ነው? አርኤስኤፍ ሊደግፍ ነው በሐሚቲ የሚሰራ ተባለ። ከዛ አልቡርሃን መዛት ጀመሩ። በኢትዮጵያ በኩል ጥቃት ሊሰነዘር ነው እኛም እናጠቃለን ማለት ጀመሩ።
ዛቻ ብቻ አልተተውም። ውጊያ ተካሄደ። እዚህ ኢትዮጵያ ድንበር ላይ ያለው 2 ጊዜ አትሊስት ድንበር ያለን ስፍራ ላይም ተቆጣጥረዋል። ተቆጣጠሩ እንትና ሁለተኛው ምክንያት የምለው ነው። ሶስተኛው ምክንያት ከድንፋታው ከጀነራሎች ድንፋታ በላይ የምለው ናው ዚስ ኢዝ ታይም ማለት ይሄ እንትን ተጠናክሮ ኢትዮጵያ ዩኤኢ ለኢትዮጵያ የምታደርገው ድጋፍ ተጠናክሮ አርኤስኤፍ የምትደግፈው በምዕራብ በኩል አርኤስኤፍ ተቆጣጥሯል። እስከ ጫፍ ምስራቅ ሊቢያ ድንበር አካባቢ ጀምሮ ከታች በሳውት ሱዳን ኃይሎች ይደገፋል። በተለይ በአንዱ የሳውት ሱዳን ኃይል በዚህ በኩል የኢትዮጵያ ኃይል ይደግፈዋል ተብሏል። ዩኤኢ ትደግፈዋለች፣ ይሄናል ታስታጥቃለች። እነዚህ አንድ ላይ ተሰባስበው ጥቃት ከመሰንዘራቸው በፊት እና አልቡርሃን ላይ ካርቱምን መልሶ የመቆጣጠር ዓላማ ስላለው አርኤስኤፍ ወደዛ ከመምጣታቸው በፊት በተገኘው አጋጣሚ ይህን ኃይል ማዳከም የሚለው ውስጥ የቲፒኤልኤፍም ሰዎች ያሉበት ይመስለኛል። ማንን በማዳከም? የኢትዮጵያ መንግስት በማዳከም ውስጥ ጥቃት ሰንዝሮ እዚህ አካባቢ እዚህ ሲጠመድ ኢትዮጵያ መንግስት እዚህ በመከላከል ሲጠመድ እዚህ ጋር አርኤስኤፍን የመደገፉን ነገር ጋፕ ያደርጋል። ከዩኤኢ ጋር እንትን የሚለውን ነገር እዚህ አቅሙን ይጨርሳል። ስለዚህ በተለያየ ፍሮንት ነው አይደል የምታዳክመው አንድ ላይ ሳይመጡብንና ወደ ካርቱም ሳይገፉን በፊት እንያዛቸው የሚለው ውስጥ አንደኛውም እሱ ይመስለኛል። የመቀሌና ከአዲስ አበባ ያለው የቃላት መወራወር ወደ ጥይት እርሳስ ወደ መወራወር አምርቷል። ይህን ተከትሎ እንግዲህ ፍጥጫዎች አይለው ውጊያ ተከፍቷል። ወደ ፉል ስኬሉ ገና አልተቀየረም። የመቀየር እድሉ ግን እጅግ እየሰፋ መጥቷል። በተለይም የድሮን ጥቃቶች ተደጋጋሚ እየተፈጸሙ መሆናቸውን ተከትሎ እንግዲህ ወደ ፉል ስኬሉ የመቀየሩ ነገር እርግጥ ይሆናል። እንግዲህ ዝግጅት ክፍላችን መረጃዎችን እያሰባሰብን ነበር። እዚህ ጠለምት አካባቢ ምንድን ያለው ወልቃይት አካባቢ ምንድን ያለው የሚሉ መረጃዎችን እያሰባሰብን ነበር። ህወሓት ከአጭር ርቀት እስከ መካከለኛና ረጅም ርቀት የሚወነጨፉ መድፎችን እንደዚሁም ተጨማሪ ኃይል እያንቀሳቀሰ ይገኛል። በምስራቅ ጠለምት ደግሞ ዛሬ 3ኛ ቀኑን ያስቆጠረ በከባድ መሳሪያ ጭምር የታገዘ ውጊያ እየተደረገ እንዳለ ሰምተናል። ከዚህ በተጨማሪም የአየር በረራ ከተቋረጠ 3ኛ ቀኑን ይዟል። መንግስታዊ የመብት ተቆርቋሪ ድርጅት ኢሰመኮም ግጭት መቀስቀሱን አምኖ ሁለቱም ኃይሎች እንዲታቀቡ ጥሪ ያቀርቧል። የአፍሪካ ህብረትም ዝምታውን ሰብሯል። አንድ የአሜሪካ ከፍተኛ ምክር ቤት አባልም እንደዚሁ ግጭት እንዲቆም ጠይቀዋል። ያሉት መረጃዎች እነዚህ ናቸው። አሁን በርከት ያሉ ነገሮች እየተነሱ ያሉት ለምን በዚህ ጊዜ ጥቃት ሊከፈት ቻለ? አሁን እየሰማነው እንዳለው ከህወሓት በኩል ነው ጥቃቱ የተከፈተውና በዚህ ሰዓት ለምን ጥቃት ለመክፈት ፈለገ? ከዛ እንነሳሳ የሚለው ቃላት ውርወራውን ስናወራ ቆይተን ከቃላት ውርወራ በኋላ አንዳንድ እርምጃዎች ነበሩ። ባንክ ገንዘብ ማስተላለፍ፣ ነዳጅን በተመለከተ እርምጃ መንግስት ወሰደ ተባለ። ከዛ ታደሰ ወረደ መጥተው እዚህ ከዛ ታገደ ኤፈርት ውይይት ተካሄደ። እነዚህ እንግዲህ እየተከመሩ የሚነግሩት ነገሮች ነጠብጣቦች በኋላ መፈንዳቱ እንደማይቀር ነው። እናንተ እዚህ ብዙ ጊዜ ስንሰራ እዛ አካባቢ ጦርነት ይከፈታሉ ስትለኝ መጀመሪያ አካባቢ ቲፒኤልኤፍ እንደሚከፍተው ምንም ጥርጥር አልነበረኝ። በኋላ የኤርትራው ጡዘት እየጨመረ ሲመጣ ትንሽ ደግሞ ኤርትራ በቀዳሚነት ተኩሳለች የሚል ግምት የለኝም። በዋነኝነት ሁልጊዜ እንደምለው ሻዕቢያ ሰዎች ሶፋ ላይ ተቀምጠው ፋንዲሻ እየበሉ እዚህ ትግራይ አካባቢ ጦርነት ቢደረግ ችግር ያለባቸው አይመስለኝም። በፈር ነው፣ ደጀን ዞን ነው። የኢትዮጵያ መንግስትም ቲፒኤልኤፍም ተዳክሞ ቢመጣላቸው ነው የሚሻለው ጦርነት እንኳን ቢገቡ። ስለዚህ ሁለቱ በደንብ ኃይላቸውን ጨርሰው መሳሪያቸውን ጨርሰው የሰው ኃይላቸውን የሞተው ሞቶ የቆሰለው ቆስሎ የመጨረሻ ይገባሉ እንጂ ይጀምራሉ የሚል ሀሳብ አልነበረኝም። አንዳንድ ጊዜ ግን ወደዛ ትንሽ ተስቤያለሁ። ኤርትራ ልትጀምር ትችላለች የሚል ግን ያኛው ግምት የሰራ ይመስለኛል። ቲፒኤልኤፍ ይጀምራል የሚለው ለምንድን ነው የሚጀምረው የሚለው በጣም ብዙ መላምቶች ሊኖሩ ይችላሉ። መጀመሪያ ወልጦነት የሚያስኬድ ያልተቋጨ ነገር አለ ሲጀመር በፌዴራል መንግስቱ በእንትኑ የፕሪቶሪያ አግሪመንት የምንለው ኤሌፋንት ይዘሩ የሚሉት አለ ፈረንጆቹ። ከላይ ተኩሱ ለማቆም የጥይት ድምፅ ለማቆም ነው ጦርነቱ የተፈረመው። ሙሉ የፒስ ኮምፕሬንሲቭ አግሪመንት አይደለም። ሴሴሽን ኦፍ ሆስቲሊቲ ስሙ ራሱ ኩሃ ነው። ሴሴሽን ኦፍ ሆስቲሊቲ አቁመህ የምተኩሰውን ጥይት አቁመህ ወታደሮችን ወደ ካምፕ ምናምን አስገብተ ከዛ በኋላ ቀጥሎ የሚደረጉ ወደ ሙሉ ለሙሉ የሰላም ሁኔታ የሚጀመርበትን ነገር የምትደራደርበት ከዛ የተደራደርከውን ነገር በተግባር የምትፈጽምበትን ሁኔታ ለማመቻቸት ነው እንጂ ሙሉ ለሙሉ ከስሙ ሲጀመር
ጦርነት ሙሉ ለሙሉ ያቆማል ማለት አይደለም። ደረጃዎች አሏቸው ድርድር ሲደረግ እና አንድ ቀን መፈንዳቱ አይቀርም ነበረ። ይሄ መደላድሉ እንዳለ ነው። የፕሪቶሪያ አግሪመንት በአብዛኛዎቹ አልተፈጸሙም። የተፈጸመውም ዝም ብሎ በቁጥቁጥ ነው። በዋና የሚባሉት ግን ወታደሮችን መበተን፣ መቀላቀል፣ ሪሃቢሊቴት አድርጎ ወደ ህብረተሰቡ መቀላቀል፣ ስደተኞችን መመለስ በዋነኝነት ጉዳይ፣ የግዛት ጥያቄ አሁን ደግሞ እያየን ያለ ነው። እነዚህ መቀስቀስ ሊፈነዱ የተቀመጡ ታይም ቦምብ የሚባሉ ናቸው። ሁልጊዜ ይሄ መቀስቀሱ አይቀርም። በኋላ በቲፒኤልኤፍ በኩል ጦርነቱ አስተላለቁ በነገራችን ላይ በእኔ እምነት የጦርነቱ አስተላለቅ ያስከፋቸው በዚህም ያሉ ወገኖች አሉ። የተወሰኑትን ልጥቀስ። በሻዕቢያ በኩል ሙሉ ለሙሉ ወያኔን ከምድረ ገጽ ማጥፋት ነው ዓላማው። እንዴት እንደሚሆን አይታወቅም። ማጥፋት ወያኔን ማጥፋት ብቻ ሳይሆን የወያኔ ትሩፋት የሚባለውን ፌዴራሊዝም ኢትዮጵያ ውስጥም መሰረት፣ ትግራይ ህዝብ ላይ ፖለቲካል ክለንዚንግ ይሉታል። ወያኔ ብለህ የምትፈጽመውን ነገር የተባበሩት መንግስታት የሰብአዊ መብት እንትኖች አጥንተውታል፣ ምን ላይ እንደተፈጸመ ማለት ነው። እሱ ግልጽ ነው። በቲፒኤልኤፍ በኩል ጦርነቱን አልተሸነፍንም የሚሉ ያኮረፉ ጀነራሎች አሁን ጦርነቱን እየመሩ ያሉ፣ በአሁን ጊዜ ጦርነቱ ሊያልቅ ማለቁ ላይ ራሱ ትንኮሳ ሲያደርጉ የነበሩ ጀነራሎች በዱሮ ቲፒኤልኤፍ በጌታቸው ረዳ እንደገለጹት በሰባዎቹ ምናምን ሲዋጋ የነበረ እንትናቸውን እስካሁን ድረስ ያለቀቁ ጀነራሎች እና እንዴት ተብሎ ውርደት የመሰላቸው ያሸንፈት ተመልሰን ውጊያ ውስጥ መግባት አለብን የሚሉ ሲገፉ የነበሩ ሲደነፉ የነበሩ አሉ። ጦርነቱ ማለቁ ያልተመቻቸው ማለት ነው። በፋኖ በሚመሩት ኃይሎች የተለያዩ አመለካከት አለ። ግን በዋነኝነት ጦርነቱ ሲያልቅ አማራ አልተወከለም አስተላለቁ ላይ፣ የግዛት ጥያቄዎች በትክክል አልተመለሱም። ከዛ ከጀርባ ኮንስፓይራሲ አለ፣ ምንድነው ሴራ አለ፣ የአማራን ግዛት ለማስወሰድ በህገ መንግስት ተብሎ ምናምን የሚል ደግሞ በዛም ቁጭት አለ። የተከፉ ወገኖች ናቸው እነዚህ። አሁን ቲፒኤልኤፍ አሁን ለምን እንትኑን ጀመረ? የተለያዩ ነው እየጠራ ይወጣል። እኔ እንደሰማሁት ከሆነ ቲፒኤልኤፍ ነው የተኮሰው ይባላል። መጀመሪያ ጥይቱን ያልሆነ ምክንያት ሰጥቶ እነዚህ ጀነራሎች አሉ ማለት ነው። እነዚህ ገና ጦርነቱ አስተላለቁ ያልተመቻቸው ማናቸው? ጻድቃንና ጌታቸው ፕሪቶሪያ ሲሄዱ እጅ ነው የሰጡት እንጂ ሰላም ስምምነት አይደለም የፈረሙት ብለው የትግራይን ህዝብ አዋርደዋል። ግዛት ሳይመለስ ተፈናቃይ ሳይመለስ አናስመልስ አናቆመም ብለው ሲሉ የነበሩ በእርግጠኝነት ከነሱ አንዱ የጀመረው ይህን ጦርነት በእርግጠኝነት ነገ ከነገ ወዲያ ሊወጣ ይችላል።